ደግሞ አንድ ነገር እነግራችኋለሁ። ዛሬ ምን ይዤላችሁ መጣሁ መሰላችሁ? ዛሬ አንድ ነገር ይዤላችሁ መጣሁ። ይዤ የመጣሁትም ደግሞ አንድ ቤት ውስጥ ሁለት ወንድምና ወንድማማቾች ነበሩ። ሁለት ወንዶች ማለት ነው። አንድ ቤት ውስጥ ይኖሩ ነበር እና እነዚህ ሁለት ወንድማማቾች ሲኖሩ አንደኛው በጣም ጎበዝና ለእናቱና ለአባቱ የሚታዘዝ ነበር። አንደኛው ደግሞ አስቸጋሪ ልጅ ነበር። በቃ አስቸጋሪ፣ አይታዘዝም። ሱቅ ሲባል አይገዛም። ዘይት ገዝተና ሲባል አይገዛም። ሽንኩርት ገዝተና ሲባል እምቢ ነው የሚለው። አንደኛው ደግሞ ሽንኩርት ሄዶ ይገዛል፣ ዘይት ሄዶ ይገዛል፣ ባለው ነገር ይገዛል። ከዛም በኋላ እነዚህ ልጆች እያደጉ ሲመጡ ምን ይሆናል? እናትና አባታቸው ወደ ሰማይ ቤት ይሄዳል። እናትና አባታቸው ወደ ሰማይ ቤት ይሄዱና እነዚህ ሁለት ልጆች መኖር ጀምራሉ ማለት ነው። ከዛ በኋላ አንደኛው ልጅ ደግሞ እንዲህ ለወላጆቹ የሚታዘዘው ልጅ፣ ለወላጆቹ እሺ የሚለው ልጅ፣ ጎበዙ ልጅ ትልቅ ስራ ያገኛል። ያ ደግሞ ሰነፉ ልጅ ደግሞ በቃ መጫወት ነው። ምንም ስራ አያውቅም። ምንም ስራ የሚያውቀው ነገር የለም። በቃ እና በጣም ጠንካራ ነው፣ ኃይሉ እግዚአብሔር ነው። አንበሳን በእጁ ይገነጥላል፣ ድል ቢመጣበት ያሸንፋል። እኔም እንደ